ምናልባት ሜቢ አብራሚ እንክብካቤ ሰጥቶች ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስቲ ፍቀጂልኝ እንድንከባከብሽ ፍቅድልኝ። ኧረ በእግዚአብሔር ይሁን። እሺ ና ቁጭ። ምን ላድርግ? ወይ ቁጭ በል እዚህ። እኔ ለብር ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን ነገር ተስተካክዬ ጠረኔንም ሁሉም ነገር ጠብቄ ነው የመጣሁት እና ስለማከብርሽ እና ያው ስለማስብልሽ ነው። እና ጫነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ እጄ ልቀቀኝ። እያስጨነቁሽ ነው በጣም። ለምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ትኩሳት ነገር ይዤላችሁ መጥቻለሁ እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ዛሬ በእርግጥ በጣም አሳፋሪና አስነዋሪ የሆነ ድርጊት ነው ኤፍሬም ያደረገው ማለት ነው። እና ኤፍሬም ከአንተ እንደዚህ አይነት ነገር አንጠብቅም። ይሄ እንጃ። ይሄ አሁን ምንድን ነው? ትምህርት ነው? እናንተ ግን ለምንድን ነው በሶሻል ሚዲያ ላይ የሚሰራ የማይሰራን ለይታችሁ የማታውቁት? አሁን አንተ የወንድምህን ሚስት በትክክለኛ መንገድም ይሁን በተሳሳተ መንገድም ይሁን ትክክልም ይሁን አብርሃም ትክክልም አይሁን ዞሮ ዞሮ አሁን ሄርሜላ የአብርሃም ፍቅረኛ ወይም ደግሞ የአብርሃም ባለቤቱ እንደሆነች ነው በሶሻል ሚዲያ እኛ የምናውቀው ማለት ነው። እና አብርሃም ወንድምክ የሌለበት ቦታ ላይ ቤቱን ሄድክ ከጀርባ አብርሃም ቤት እንደሌለ አጣርተ ቤት ሄድክ ደግሞ እሱ ላንቺ ይሆንሽን ከዚህ በኋላ አይመጣም እኔና አንቺ ነን ይሄን ፎቶ አውርጂ በቃ ከዚህ በኋላ አንቺ የኔ ነሽ እና የኔ ፎቶና ያንቺ ፎቶ ነው እዚህ ቤት የሚሆነው ምናምን እንደዚህ አይነት ነገር አይደብርም? ስርስሊ ይደብራል፣ በጣም ይደብራል። አሁን ይሄ ምን አይነት ብልግና ነው የምታስተምሩት በሶሻል ሚዲያ ማለት ነው? ሐቂቃ ዩቲዩብ እኮ ማለት ነው በቃ ዩቲዩብ አይናችሁን ጨፍነዋል። ምን ማውራት ምን ማስራት እንዳለባችሁ እየገነዘባችሁ አይደለም። ይሄ ለትውልድ የሚተላለፍ ነገር አይደለም። እንዴት ወንድም የወንድሙን ሚስት ይመኛል? እንዴት? አይ ኤፋ አሁን እንኳን ትክክል አልሰራህም። በትክክል እኔ ለሩታ ከሩታ ጎን ስትሆን ሩታ እንዳታለቅስ እያለክ ከሩታ ጎን ስትሆን ተመችተህልኝ ነበር። ምክንያቱም ሴት ልጅ ደካማ ናትና በደካማ ጎኗ ቆመ እየተከራከርክለት ስለነበረ ደስ ብለኝ ነበር። ግን አሁን አንተ የወንድምህን ሚስት ተመኝተክ ቤቷ ድረስ ሄደ አብርሃም ቤት አለመኖሩን አውቀክ ማሄዲ በጣም ነው የሚያስጠላ። ሐቂቃ የምር በጣም ነው የሚደብረው። አይ አንተ በኋላ ላይ ፕራንክም በል ምንም በል እሱ የራስክ ጉዳይ ነው። ግን በሶሻል ሚዲያ እስከወጣ ድረስ የወንድምህን ሚስት የምታደርገው የምታወራው ነገር ኔቨር አያምርም፣ በፍጹም አያምርም። አይብ ነው ሲሪየስሊ። እና ማተጋገዝ ወይም ደግሞ ለሩታ ልታግዛት ፈልገህ ከሆኑና ለሩታ የምታግዛትን መንገድ ምረጥ። ገባ? ለሩታ በዚህ መንገድ አይደለም የምትረዳት ያ ወንድምህን ሚስት። አሁን ነገር ሩታን ሄደክ እኔ ላግባሽ በቃ አብርሃም ካልፈለገሽ ማለትክ ይቀራል ብለን እንድናስብ ነው? እንዴት ነው የምናስበው? እና አይፋ ካንተ እንደዚህ ነገር አንጠብቅም። በእርግጥ ብዙ የሚወዱክ ኦዲየንሶች እንዳሉ አውቃለሁ። በተለይ በሩታ በኩል ከሩታ ጎን በመቆምህና ሴት ልጅ እንዳታለቅ፣ ሴት ልጅ እንዳትበደል፣ ሴት ልጅ እንዳትጎዳ በሚል ከጎና ቆመክ በመሆኔ በብዙዎቹ ልብ ውስጥ ገብተሃል ብዬ አስባለሁ። ግን ብዙ ጊዜ መልካም ስራ ሰርተን በአንድ ቆሻሻ ስራ ሁሉም ስራችን እንደሚበላሽ ደግሞ እንዳትዘናጋ። ምክንያቱም እኛ ስንመለከታችሁ ስናበረታታችሁ ስናያችሁ ዝም ብለን አይደለም መማር ያለብን፣ እያየን ነው። ትምህርት አለው የለውም፣ ማን ከማን ጎን ማን እያስመሰላ ነው የሚለው ነገር እኮ እናውቃለን። እና ያው ትላንትና በጣም ትልቅ ስህተት ነው የሰራክ። ይሄ ነገር መታረም አለበት። ቤተሰብ አይቶ ዝም ብሎ ኤፋ ጀግና ጎበዝ ብሎ በርታ ማለት በፍጹም ስህተት ነው። እንደዚህ አይነት ነገር በሶሻል ሚዲያ እንዲበራታት ማድረግ የለብንም። በዚህ አጋጣሚ ዋናው ቁም ነገር ደግሞ ዛሬ ያው
ሀቂቃ እያየሁት ነው። በሚዲያ በቶክቶክ ምናምን ሽርሽር እየተደረገ እያየሁት ነው። ግን የዩቱብ ጉዳይ ሆኖባቸው ነው እንደ የሚል ነገር አሳስቦን ስለነበረ ቪዲዮ ሊሰራ አልፈለኩም ነበረ። ግን እየተባባሳና እስካሁን ድረስ አሚር ያለበት አለመታወቁ ቢያንስ በሰፈሩ የሚታወቁት ሀገር ቤት ያላችሁ አጋጣሚ ቪዲዮውን ሲታዩ የገባችሁ የአሚር ሞት እውነት ነው ወይንስ አይደለም? እዚህ ጋር ማወቅ የሚፈልገው ማለት ነው። ሞቶ ከሆነ በጣም የሚያሳዝን ነው። ሁለት ሞት ነው የሚባለው። ራስን ማጥፋት ሁለት ሞት ነው። ዱንያ ላይም አሳቃቅ ሁኔታ፣ አኺራ ላይም ደግሞ መግቢያ የለም። ምክንያቱም አላህ ራሳቸውን የሚያጠፉ ሰዎችን አይወድም፣ ይቅርም አይላቸውም። ገባቸው አይደለም? እና አሚር አሁን እውነት ፍቅር ይዞት ነው ራሱን ያጠፋ? ቤቲና አሚር እኮ ኒካ አላሰሩም። ቤቲ ገና አልተጨበጠችም። እና ሞቶ ከሆነ እኔ ለእናቱ በጣም አዝናት አለውኝ። በጣም መልካም እናት አለችው። እና እሱም ራሱ ይሄን ያክል ጭንቅላቱን አፍኖ አስተሳሰቡ እንደጎደለው ነው እኔ ያው የሚታየኝ ማለት ነው። አኪድ ሞቶ አላሳዘነችም። በጣም አዝኛለሁ በመሞቱ ማለት ነው። እና ሞቶ ከሆነ በጣም አዝንለታለሁ። ምክንያቱም ሁለት ሞት ነው የሞታ። በዱንያ ላይም እረፍት የለ አሳቁን ዘና የሞታ እና አኼራ ላይ ደግሞ መግቢያ የለውም። ሱብሃንአላህ። እና እንደዛ ነው ብለው ከባድ ነው የእውነት። እና ያው ሞቶ ከሆነ በጣም አዝኛለሁ ከልቤ። ሞቶ ካልሆነ ግን እና አሚር እና ሙሉ ከሱ ዙሪያ ዩቱብ የሚሰሩ ዩቱበሮች መታሰር አለባቸው፣ በህግ መጠየቅ አለባቸው። ትውልድ ከነሱ ምንድነው የሚማረው? ትውልድ ከነሱ ምንድነው የሚማረው? ስለዚህ መጠየቅ አለባቸው፣ በህግ መጠየቅ አለባቸው ብዬ አስባለሁ። አሚር ካለበት ማውጣት አለበት። እንደዚህ አይነት ድራማ ይቅርባችሁ። ብዙ ድራማ ማስረት ትችላላችሁ። ይሄ ሞተ ተቀበረ እያላችሁ ቀብር ሄዳችሁ የሞተ ቀብር ላይ ቪዲዮ እየቀረጻችሁ የምትሰሩት ነገ እኛም እኮ እዛ ነን። ስለዚህ እባካችሁ ክብር ይኖራችሁ። ዛሬ ላይ በህይወት የምንራመድ ሰው ያለ ፍላጎቱና ያለ ፍቃዱ አንድ ሰው ቪዲዮ ማስራትና ፎቶ ማንሳት በህግ ያስጠይቃል። ግን የሞተ ሰዎችን ሄዳችሁ ቀብራቸውን ቪዲዮ የምትቀርጹ እናንተ ልባችሁ ምን ያክል ብደፈን ነው? እና እባካችሁ አላህን ፍሩ። ምክንያቱም የሚሰራና የማይሰራን እንለይ ማለት እወዳለሁኝ። እና እኔ ቪዲዮ ሊያረዝማችሁ አልፈልግም። ሀቂቃ ግን የምንሰራና የማንሰራ ማወቅ አለብን። አሁን ዛሬ ላይ እየተሰራ ያለ ነገር በፍጹም አያምርም።